ብዙ ጊዜ ለረጅም ሰዓት ለማንበብ ትሞክራላችሁ። ለአንዳንዶች ይሳካል፣ ለሌሎች ደግሞ ሳይሆን ይቀራል። የተሳካላችሁ ተማሪዎችን ስናይ ደግሞ ቁጭ ብለው ለረጅም ሰዓት ካነበቡ በኋላ ውጤታቸውን ሲያዩት ግን እንደለፉትና ዋጋ እንደከፈሉት አመርቂ ሳይሆን ይቀራል። ይህን አስመልክቶ ዛሬ አንድ ጥያቄ አነሳለሁ። በቀን ውስጥ ለ12 ሰዓት እንዴት ማጥናት እንችላለን? እነዚህን 12 ሰዓቶችን ደግሞ በትኩረትና ባለመሰላቸት እንዴት ማንበብ እንችላለን? የዚህን መልስ ለማግኘት ብዙ ታግያለሁ። የተለያዩ ጥናታዊ ጽሑፎች፣ ከተለያዩ ተማሪዎች የተለያዩ ልምዶች በመቅሰም ከዛ በመነሳት በቀን ለ12 ሰዓት እንዴት ማጥናት እንደምንችል መፍትሄ አግኝቻለሁ። በዚህ ቪዲዮ እያንዳንዱ ነገር በዝርዝር የምናይ ስለሆነ እስከ ቪዲዮ ፍጻሜ ድረስ አብሮነታችሁ አይለኝ። በቀን ውስጥ ለ12 ሰዓትና ከዛ በላይ ለማንበብ የሚረዳን ዘዴ ዘ አውትካም ፎርሙላ በመባል ይታወቃል። አዲስ ሊሆንባችሁ ይችላል፣ ነገር ግን በዚህ ቪዲዮ በግልጽ ትረዳላችሁ። በመጀመሪያ አውትካም ፎርሙላ ምንድነውና እንዴት ነው የሚሰራው የሚለውን እናያለን። ዘ አውትካም ፎርሙላ ማለት ለረጅም ሰዓት አለምንም መሰላቸት የምናነብበት መንገድ ሲሆን በውስጡ 3 ነገር ያካትታል። እነሱም ኳንቲቲ፣ ኳሊቲ እና አውትካም ናቸው። ኳንቲቲ የምንለው የምናነብበት የሰዓት ብዛት ሲሆን ኳሊቲ የምንለው ደግሞ ስናነብ ያለን ትኩረት ነው። አውትካም የምንለው ደግሞ መጨረሻ ላይ የምናሳካው ውጤት ነው። ብዙ ሳላንዛዛ በምሳሌ ልንገራችሁ። ለምሳሌ በቅርቡ ፈተና አለባችሁም ፈተናው ላይ ደግሞ ጥሩ ውጤት ለማምጣት ታነባላችሁ። ጥሩ ውጤት ማምጣት አውትካም ነው፣ ምክንያቱም መጨረሻ ላይ የምናገኘው የልፋታችን ውጤት ፈተና ላይ ጥሩ ውጤት ማምጣት ነው። ስለዚህ ይሄ አውትካም ይባላል ማለት ነው። ነገር ግን ያንን ጥሩ ውጤት ለማምጣት የምንፈጀው ጊዜ ወይም ደግሞ የምናቃጥለው ጊዜ እሱ ኳንቲቲ ይባላል። የምናጠናበት ሰዓት ኳንቲቲ ይባላል። ኳሊቲ የምንለው ደግሞ በምናጠናበት ጊዜ የምናሳልፈው የጥናት ሂደታችን እንዴት ነው፣ ፎከስ ሆነ የምናጠና ከሆነ ይሄ ኳሊቲ ይባላል ማለት ነው። በአጠቃላይ ፎርሙላውን ስናገናኘው ኳንቲቲ ሲባዛ ኳሊቲ አውትካምን ይሰጠናል ማለት ነው። ይሄ በአጠቃላይ ደ አውትካም ፎርሙላ በመባል ይታወቃል ማለት ነው። ኳንቲቲ የምንለው የምናነብበት የሰዓት ብዛት፣ ኳሊቲ ደግሞ ፎከሳችን፣ አውትካማችን ደግሞ መጨረሻ ላይ የምናሳካው ነገር ነው። ነገር ግን ብዙ ተማሪዎች በኳሊቲ እና በኳንቲቲ ያነባሉ። ብዙ ሰዓት ፎከስ ሆኖ ያነባሉ። ነገር ግን የፈለጉትን አውትካም አያገኙም። ለምን ይመስላችኋል? እዚህ ጋር ፎርሙላ ውስጥ የጎደለ አንድ ነገር አለ። እሱም ኢምፓክት ይባላል። ኢምፓክት ምንድን ነው ብላችሁ መጠየቃችሁ አይቀርም። ኢምፓክትን በአውትካም ፎርሙላ መሰረት በምናይበት ጊዜ በምታነቡበት ጊዜ የምትጠቀሙት የጥናት ዘዴ ወይም ደግሞ ፎከስ እያደረጋችሁ በምታነቡበት ጊዜ ምን አይነት ዘዴን በመጠቀም ነው የምታነቡት? ይሄ ነው ኢምፓክት የሚባለው ማለት ነው። እና ጥናታችን ፎከስ ሆነን ለረጅም ሰዓት ብናነብ ኢምፓክት አድ ካላደረግን ምንም ውጤት ልናመጣ አንችልም ማለት ነው። ያሰብነውን አውትካም ልናሳካ አንችልም። ትንሽ ልናሳካ እንችላለን፣ ነገር ግን ሙሉ በሙሉ አውትካማችንን ማሳካት አንችልም። ኢምፓክት ደግሞ በውስጡ 2 ነገር ይዟል። እሱም ሃይ ኢምፓክት ሜተድ እና ሎው ኢምፓክት ሜተድ በመባል ይጠራሉ። ሃይ ኢምፓክት ሜተድ የምንላቸው የማስታወስ አቅማችንን የሚጨምሩ፣ ትኩረታችንን የሚጨምሩና በራስ መተማመናችንን የሚያሳድጉ ዘዴዎች ሃይ ኢምፓክት ሜተድ ይባላሉ። ሎው ኢምፓክት ሜተድ የምንላቸው ደግሞ በተቃራኒው አቅማችንን ይጨርሳሉ፣ ትኩረታችንን ደግሞ ይቀንሳሉ። በዛም ልክ ደግሞ ጊዜያችንን ያቃጥላሉ። እዚህ ጋር አንድ ጥያቄ ልታነሱ ትችላላችሁ። እሱም እንዴት ነው ሃይ ኢምፓክት ሜተድ እና ሎው ኢምፓክት ሜተድን እየተጠቀምን እንደሆነና እነሱ ሜተዶችን እንዴት መለየት እንችላለን ልትሉ ትችላላችሁ። ይሄን እንድትለዩ ደግሞ የሚረዳችሁ አንድ ነገር ነግራችኋለሁ። እነሱም በሃይ ኢምፓክት ሜተድ ላይ እና በሎው ኢምፓክት ሜተድ ላይ የሚገኙ ዘዴዎችን ልንገራችሁ። በሃይ ኢምፓክት ሜተድ ላይ የሚገኙ ዘዴዎች እና አክቲቭ ሪኮል፣ እነ ፖሞዶሮ፣ እነ ማይንድ ማፕ እና ፌማን ዘዴ በዚህ ውስጥ ይካተታሉ ማለት ነው። በሎው ኢምፓክት ሜተድ ላይ ደግሞ የምናገኛቸው አንድ ነገር ደጋግሞ ማንበብ፣ ዝም ብሎ ሽምደዳና ላይክ አስተማሪ የሰጠን ኖት ወዲያውኑ ኮፒ ፔስት በምናደርግበት ጊዜ ይሄ ሎው ኢምፓክት ሜተድ ይባላል ማለት ነው። ኢምፓክትን ከጨመርን በኋላ አሁን ፎርሙላችንን እናስተካክላለን። ኳንቲቲ ሲባዛ ኳሊቲ ሲደመር ኢምፓክት፣ ይሄም አውትካማችንን ይሰጠናል ማለት ነው። እዚህ ጋር መሸወድ የለባችሁ። ኳንቲቲያችሁን ከጨመራችሁ በኋላ ኳሊቲያችሁንም መጨመር አለባችሁ። በዛው መጠን ደግሞ ኢምፓክታችሁንም መጨመር አለባችሁ። ሁሉም ከጨመሩ የምታገኙት አውትካም ኮምፕሊትሊ ያሰባችሁትን ያቀዳችሁትን አውትካም ታሳካላችሁ ማለት ነው። ነገር ግን ሁሉም የቀነሰ ወይም ደግሞ ወደ ታች ዝቅ ያለ ከሆነ መጨረሻ ላይ የምታገኙት አውትካም ያሰባችሁትን አይሆንም ማለት ነው። ስለዚህ ለረጅም ሰዓት ማንበብ ከፈለጋችሁ በዛ ልክ ሰዓታችሁን ባሳደጋችሁት ኳሊቲ እና
ኢምፓክቱንም በዛ ልክ ጨምሩ። በዛን ጊዜ አውትካማችሁን ታገኛላችሁ ማለት ነው። እሺ እንዴት ነው ለ12 ሰዓትና ከዛ በላይ እንዴት ማንበብ እንችላለን የሚለውን ሀሳብ እናምጣ። በመጀመሪያ ኳንቲቲያችንን እንመርጣለን። እሱም 12 ሰዓት ማንበብ ነው። ኳሊቲያችን ደግሞ የሆነ ጸጥ ያለ ቦታ ፎከስ ሆነን ማንበብ የምንችልበት ቦታ እንመርጣለን። ኢምፓክታችን ደግሞ ለረጅም ሰዓት ለማንበብ ፖሞዶሮ ዘዴ እንጠቀማለን። ፖሞዶሮ ለብዙዎች አዲስ ነው ብዬ አላስብም። ነገር ግን እንዲሁ ባጭሩ ልንገራችሁ። ፖሞዶሮ ማለት ለ25 ደቂቃ እረፍት እያነበብን የ5 ደቂቃ እረፍት የምናደርግበት ዘዴ ፖሞዶሮ በመባል ይታወቃል። ስለ ፖሞዶሮ በዝርዝር ቪዲዮ እንዲሰራ ከፈለጋችሁ ኮመንት ላይ ፖሞዶሮ ብላችሁ ጻፉ እና እዚህ ጋር ኳንቲቲያችን አለ፣ ኳሊቲያችን አለ፣ ኢምፓክታችን አለ እና በመጨረሻ ላይ አውትካማችንን ለዓለም የማናሳካበት ምክንያት የለም። ምክንያቱም እዚህ ጋር የሚያስፈልጉ ሁሉም ነገር ጨምረናል። ኳንቲቲያችን 12 ሰዓት፣ ኳሊቲያችን ደግሞ ፎከስ የሆነ ቦታና ኢምፓክታችን ፖሞዶሮ ዘዴ ተጠቅመናል። ይህም ደግሞ በሚገባ አውትካማችን እንድናሳካ ይረዳናል እና በቀን ለ12 ሰዓት ይቅርና ከ12 ሰዓት በላይም በዚህ ሁኔታ ማንበብ ትችላላችሁ ማለት ነው። ወይም ደግሞ ከዛ በታችም ማንበብ ትችላላችሁ እንደመብታችሁ። ለአንድም ሰዓት ልትጠቀሙ ትችላላችሁ፣ ለ12 ሰዓትም ከዛ በላይ መጠቀም ትችላላችሁ። አይ ቲንክ ይህ ዘዴ በጣም እንደረዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ቻናሉንም ሳብስክራይብ በማድረግ ለጓደኞቻችሁ ሼር አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ።